የውስጥ ሰላም ማለት ምን ማለት ነው? የውስጥ ሰላማችንን ከየት እናገኛለን? ለምንድነው አንዳንዴ ሁሌ ምንም ነገር ብናደርግ የትኛውም ቦታ ላይ ደም ብንዝናና ከምንፈልጋቸው ሰዎች ጋር ሆነን ብናሳልፍም የውስጥ ሰላማችንን ማግኘት አንዳንዴ ይከብደናል እና የውስጥ ሰላም ማለት በልባችን ያለ እኛ ውስጥ ያለ ነው እንጂ ሰዎች ጋር በመሄድ ቤተሰቦቻችን ጋር በመሆን ከማንም ጋር በመሆን የምናመጣው ነገር አይደለም። የውስጥ ሰላማችን ማለት እኛ ውስጥ ያለ ነው። እኛ ውስጥ ያለውን ሰላም ደግሞ እንዴት ነው የምናገኘው? እኛ በምናረገው ነገር፣ ለምሳሌ ስለ ሰዎች ጥሩ በማሰብ ሊሆን ይችላል። ስለ ሰዎች ክፋትን ባለማሰብ ሊሆን ይችላል። የራሳችን የውስጥ ሰላም የምንጠብቀው ህሊናችን የሚፈቅድልንን ነገር ብቻ በማድረግ የውስጥ ሰላማችንን መጠበቅ እንችላለን ማለት ነው። ብዙ ጊዜ ሰው መዝናኛ ቦታ በመሄድ ከቤት ውጭ ወጥቶ በመዝናናት ስልካችንን ስክሮል በማድረግ የውስጥ ሰላማችንን የምናገኝ ይመስለናል። ግን የውስጥ ሰላማችን ያለው ህሊናችን ላይ ነው። ህሊናችን የሚፈቅድልንን ነገሮች ባደረግን ቁጥር የውስጥ ሰላማችንን እናገኛለን ማለት ነው።